አካታችነት ኢንክሉሲቭነስንና ይሄ ኢምብሬሲንግ ተቀራራቢ ይመስላል። ሆልነስን ሙሉነትን ይሄ ተደምሮ የሚገኝ አሁን እዚህ ቤት ውስጥ የተለያየን ሰዎች አለን። ይሄን የተለያየን ሰዎች መኖራችንን አምኖ መቀበል፣ ያን ልዩነት ደግሞ ለጋራ አንድነት መጠቀም፣ ለጋራ ውጤት መጠቀም ስንችል ቁስሎቻችን ይድናሉ ማለት ነው። አንዱ ሲገነባ ሌላው የሚያፈርስ፣ ምክንያቱም ሁለቱም አቅም ይፈልጋል። ማፍረስም አቅም ይፈልጋል፣ መገንባትም አቅም ይፈልጋል። ስራ ነው ሁለቱም። ይሄንን ማስማማት የሚቻለው መጀመሪያ እንዳያፈርስ ኢንክሉሲቭ ካልቸር መፍጠር ነው። ከዛ በኋላ የሚያፈርስበትን ጉልበት እንዲገነባበት ስናደርግ ሙሉ እንሆናለን ማለት ነው። ሁሉም የሚያዋጣው የሚሰራ አቅም ይኖረዋል ማለት ነው። ያን አቅም ተጠቅመን እንገነባለን። ቲዮሪ ይሆናል ይመስላል፣ ግን ይሄን በየቀኑ ለራሳችንም ቢሆን በቤታችን ውስጥ ልንሞክረው እንችላለን። ምክንያቱም በየቀኑ የምናስተናግደው ነገር ነው። ይሄ በጣም የሚጋጭ የተለያየ እይታ ሁል ጊዜ የምናየው ነገር ነው። ይሄን ቶለሬት ማድረግ ያስፈልጋል። ደግሞ እኛ የተሻልን ከሆነ መሻላችን የሚረጋገጠው ያንን በመቃወማችን አይደለም። መሻል የሚረጋገጠው ያ የማያደርገውን መልካም ነገር አድርጎ በማሳየት ብቻ ነው። እኔ እንደዚህ ነው የማስበው። የኛ ግን ምንድነው የሆነው? ልክ አይደለም የሚል አላደረገም ወይ ልክ አልሆነም የምንለው አካል ካለ ሁሉም ተቃውሞ ነው ሰልፍ የምንወጣው። ያ ግን አያስተካክለውም። ምናልባት እሱን የሚያስተካክል ሌላ ነገር አለ። የሰው ልጅ መቼም እንግዲህ ኑሮ በጣም አንድና አንድ ሁለት ነው የሚለው አይነት አይደለም። ያንንም ድርሻ የሚኖረው ይኖራል። እኛ ግን ሰርቶ ማሳየት ጋር ትኩረት ማድረግ፣ ከዛ በኋላ ይሄውና የምታደርገው ነገር እኮ ዲስትራክቲቭ ነው፣ ይሄው እንዲህ ሲደረግ ፖዚቲቭ ነው ኮንስትራክቲቭ ነው ማለት የማንችል ሰዎች ከሆነ ምን ትርጉም አለው? ችግር ማብዛት እንጂ ማቅለል እና በዚህ መንገድ አቃፊዎች መሆን አለብን። ትራንስፎርሚንግ አወር ፕራክቲስስ ኤንድ ሲስተምስ ሌላኛው ነገር ነው። አሁን ሄደን መሬት እድሜዋ አንድ ተርኒንግ ፖይንት ላይ ደርሳለች። ጂኦሎጂስቶች አንትሮፖሲን ይላሉ። ሪማርክ በጣም ቪዚብል የሆነ ተርኒንግ ፖይንት ላይ ደርሰናል ብሏል። ይሄ ተርኒንግ ፖይንት ላይ ቆመን በተመሳሳይ አቅጣጫ በተመሳሳይ መንገድ መቀጠል ሰውነትን ጥያቄ ውስጥ ያስገባል። እንደ አገርም ቢሆን ብናስብ አሁን ያለንበት ደረጃ ጊዜ ሌላ ወደኋላ ብናስብ ያለት ነገር ሆኖ አያውቅም። ይሄ በሆነበት ሁኔታ እኛ ምን እያደረግን ነው ያለነው? በብዙ መንገድ አስቡት። በኢኮኖሚው፣ በፖለቲካው፣ በሌሎችም የሰው ልጅ ሊያስባቸው በኤንቫይሮመንቱም አስቡት እና የነበረው በእኛ እድሜ እንኳን በዚች ቅርብ ጊዜ ውስጥ እየሆነ ያለው ነገር ያልነበረ ያልሆነ ነገር ነው። እኔ እንደዛ ነው የሚሰማኝ። ይሄ በሆነበት ሁኔታ እኛ ግን ምንድነው እያደረግን ያለነው ነው? ኢኮኖሚው ለምሳሌ ብንወስድ እንጀራ የዛሬ ዓመት ስንት ነው? ስንት ብር ነው እንጀራ የዛሬ ዓመት? ያው ነው እንደዛው ነው። ትራንስፖርት እሺ፣ ታክሲ ከዚህ መገናኛ ስንት ብር ነበር የዛሬ ዓመት? ዛሬስ? ብቻ ቼንጁ ቪዚብል ነው። እኔ አዲስ አበባ ስመጣ ከጉርድ ሾላ መገናኛ 25 ሳንቲም ነው ባስ 25 ሳንቲም አሁን ሰው ከቤት አያነሳም። 25 ሳንቲም ቀርቶ አንድ ብር አያነሳም አይደል? አሁን ምንም ቫልዩ የለውማ። ይሄ በሆነበት ሁኔታ ዛሬ ዓመት ብዙ ጊዜ የምንተቸው በዛ መንገድ ስለሆነ ነው ምሳሌ የማደርገውና በቀን 8 ሰዓት ይተኛ የነበረ ሰው አሁንም 8 ሰዓት የሚተኛ ቢሆንስ? ወይ ተስፋ ቆርጧል ወይ ደግሞ የተሻለ ነገር እንደው ዘንቦለታል ማለት ነው አይደል? ከዚህ ውጪ የዛሬ ዓመት 8 ሰዓት የሚተኛ ሰው ዛሬም 8 ሰዓት የሚተኛ ሰው ከሆነ ተስፋ ቆርጧል። እኔ እንደዛ ነው የማስበው። እንደው ለራሱ እንኳን ቢሳካለትና የተሻለ ነገር ዘንቦለትም ይሁን ቢያገኝ ምን ማድረግ አለበት? ሌሎች በጣም ኑሮ አሁን በጣም ከባድ ሸክም እየሆነችባቸው ያሉ ሰዎች አሉ። መትጋት አለበት። ትንሽ መጨመር አለበት። ትንሽ ጨምሮ መትጋት አለበት። ለመስራትም ለማሰብም። ይሄን ካላረገ ራሱ ይቆስላል። ያልቆሰለ እግር ኖሮት የነበረ እንደሆነ እንኳን መቁሰሉ አይቀርም ማለት ነው። እንዴት አድርጎ ታዲያ ሰርቫይቭ ያደርጋል?
እንዴት ሆኖ አምና እንደውም በጣም ወረስት ሴናሪዮ የሽንኩርት ነበር 150 ብር ነበር ኪሎ ደርሶ ነበር። ዘንድሮ ጥሩ ነው። ዘንድሮ ስንት ነው ሽንኩርት? 50 ብር አካባቢ። ሰሞኑን እንደውም ቡና የምትወዱ አላችሁ? ቡና የሚወድ ዶላር እያመጣልን ነው፣ ጥሩ ነው። ነገር ግን ቡና የሚጠጣ ሰው ግን መግዛት አይችልም። ቡና በእንገት ዳር ቡናዎች እንኳን 15 የነበረው 20 30 ይሆናል ማለት ነው። ይሄንን ለመክፈል ምን ማድረግ አለበት? መንገዱን መቀየር አለበት። ትራንስፎርም ማድረግ አለበት። አስተሳሰቡን፣ ስራዎችን ሁሉ ትራንስፎርም ማድረግ አለበት። የዊዝደም ናይት ቤተሰብ ይሄ ነው እንግዲህ ምሳሌ፣ እንደ ሮል ሞዴል፣ እንደ ሾኬስ እከሌ ነው የምንባል መሆን አለብን ማለት። ያለበለዚያ ምንድን ነው ትርጉሙ? ሰምቶ የሆነ ነገራችን የማያነቃ መንገዳችን የማንቀይርበት ለሌሎች ምሳሌ የሚሆን ድርጊት ውስጥ ተግባር ውስጥ በመልካም ሁኔታ የማንገባ ከሆነ እዚህ መገኘታችን ብዙ ቤኔፊት የለውም ማለት ነው። ሰው በሚሰማው በሚያየው ነገር የተሻለ መንገድ መሄድ፣ ቁስሉን ማዳን አለበት። የሌላው እንኳን ባይሆን ወይ ራሱ እንዳይቆስል እንኳን ራሱ መጠበቅ አለበት ማለት ነው። ይሄንን ካላደረግን ልክ አይደለንም። ቁስልን ማዳን ከራስ ይጀምራል። ፈትሹ። የዛሬ ዓመት ምን ነበረ? ዛሬ ምንድነው? ቀጥሎ ደግሞ ወደፊት ፕሮጀክት አድርጋችሁ አስቡ። እኛ ቁጭ ብንል እንኳን ነገሮች መቀየራቸውን ይቀጥላሉ። እኔ እንደው ያለ ጥርጥር ዛሬ ከዛሬ ዓመት የሚሻል ይመስለኛል ከወደፊቱ። ለማን ነው ዛሬ ከዛሬ ዓመት የሚሻል? ለሁሉም ሰው ነው። ትራንስፎርም ባሉበት ለሚቆዩት ዛሬ ይሻላቸዋል። ባሉበት ለሚቆዩት ራሳቸውን አስተካክሎ ከሁኔታው ጋር መሄድ ለሚችሉት ግን ሁሌም ለነሱ የተሻለ፣ ሁሌም ባሉበት ሁሌም የተሻለ ነገር ነው። ለምን? ከሁኔታው ጋር አስቀድሞ ነው እንደው እንኳን በሰዓቱ አይደለም አስቀድሞ ራሳቸውን ያስተካክላሉ። ፖዚቲቭሊ ለራስ አይደለም ሌሎችም ይተርፋሉ። ስለዚህ እኛ የዛሬ ዓመት ዛሬ ካለንበት ስታተስ የተሻለ እንድንሆን ትራንስፎርም ማድረግ አለብን። የምንሰራውን ነገር የምንሰራበትን መንገድ መቀየር አለብን ማለት ነው። እና እንደ አገር እንደ መስሪያ ቤት ስናስብ ድርጊቶቻችን ሰስቴነብል መሆን አለባቸው። ቁስል የሚመጣው እንደዚህ አንሰስቴነብል የሆነ አንድ ስራ የምንሰራበት መስሪያ ቤት ነበረ ቀድሞና ያን ሰው ሁሉ ጊዜ ምሳሌ የማደርገው በጣም አቅም ያለው ሰው ነው። ሁሉ ጊዜ የእሳት የማጥፋት ስራ ነው የሚሰራው። እሳት ማጥፋት ስራ ብዙ ድንገተኛ ነው። ነገሮቹ ቀጣይ ናቸው አይደሉም የሚለውን ነገር ለማሰብ እንኳን ጊዜ የለውም። የኛ ነገር አሁን እንደዛ ነው። በቃ የሆነ ነገር አስቸኳይ ነገር ይመጣል፣ ተጽዕኖአቸው ምን ያህል የሚሄድ ነው የሚለውን ነገር ለመመዘንም ጊዜ የለም። ሩጫው አሁን ነፍስ ለማዳን ስለሆነ ማለት ከዛ የሆነ ፋየር ፋይቲንግ ስራ ላይ የምትጠመዱበት ሰዓት ሊኖር ይችላል፣ ወይም የሚጠመሰው ሊኖር ይችላል። ግን አስቀድሞ በማሰብ ሲስተማቲካሊ ዘላቂ የሆነ ደግሞ የሚሰራ ሰው ወይም የምንሰራበት ጊዜ መኖር አለበት። ያለበለዚያ ፕሮግሬስ አይኖርም። ባለበት ነው የምንረግጠው ማለት ነው። ወደፊት መሄድ አይቻልም። እሳት የሚያጠፋ ሰው ወደፊት መሄድ አይችልም። ለውጥም ራሱ ብዙም የለም። እሳቱን ብቻ እዛው ጋር ማዳፈን። እሳቱ ጠፍቶ አይጠፋም። እኛም ረፍት አናገኝም፣ እድገትም አይኖርም፣ ለሌላውም የምናስቀረው ሌጋሲ አይኖርም ማለት ነው። ስለዚህ ትራንስፎርም ለማድረግ እሳት የማጥፋት ስራ ላይ አንጠመድ ነው። በነበረው መንገድ መሄድ የለብንም ማለት ነው። እንዴት ነው የተሻለ ፕሮዳክቲቭ የሚያደርግን እንዴት ነው ብሎ ማሰብ ነው። ሌላውም ነገር እንደዚህ ነው። ሶሻል ሚዲያ ጋር በተገናኘ ከስራ ኤንቫይሮንመንት ጋር ከሰዎች ጋር ባለን ሪሌሽን እንደዚህ መፈተሽ አለባቸው ማለት ላስቲንግ ሶሉሽን የተሻለ እኛን የሚያደርግ ነገር ማሰብ። ኢንክሉሲቭ ገቨርናንስ ይሄ ለመስሪያ ቤት ለራስም ለቤተሰብ አንዱን ፌቨር ሌላውን ደግሞ ዲስፌቨር የሚያደርግ አንዱን የሚጠቅም ሌላውን የሚጎዳ አስተዳደር ካለ ቁስል ነው የሚፈጥረው። ኢንክሉሲቭ አይደለም። እንደሱ አይነቱ ነገር ግጭትን ነው የሚያብሰው እንጂ ሰላምን አያመጣም፣ እድገትን አያመጣም። ስለዚህ ነገሮቻችን ሁሉ ኢንክሉሲቭ ናቸው። ገቨርናንሳችን አስተዳደራችን ሁሉንም ያማከለ ነው ወይ? ሁሉንም ለሁሉ ሁሉ ነገር ላይመች ይችላል። ለሁሉ ሁሉ እንዲመች ማድረግ አይቻልም። ነገር ግን ሁሉም የሚመቸው ነገር ለሁሉም ማድረግ ይቻላል። ይሄ አገላለጹ ይዛችሁም ከሆነ ሁሉም ለሁሉም ሰው ይመች ማለት አይቻልም። የሆነ የማይመቸን ነገር ሊኖር ሁሉ ነገር የማይመቸን ከሆነ ግን የሆነ ቦታ ላይ የኛ ኤግዚስተንስ
በጣም ወይ ተስፋ የምንቆርጥና ሌላ ጥፋት ውስጥ የምንገባ ይሆናል፣ ወይ ደግሞ ግዴለሽ ሆነን ለራሳችን የማንጠቅም ሰዎች ያደርገናል ማለት ነው። እና ይህን ቼክ ማድረግ ያስፈልጋል በየደረስንበት ቦታው። ይሄ የመተባበር ካልቸር ማጎልበት ሞሽን የዛሬ 8 ዓመት ይሆናል 9 ዓመት አካባቢ በዚህ በአገር ውስጥ ያሉት የኮንሰልተንሲ ካምፓኒዎች እነማን ናቸው? እነዚህ ኮንሰልተንሲና ትሬኒንግ ስለምንሰራ ማለት ነው። እነዚህ ሰዎች፣ እነዚህ አካላት፣ እነዚህ ኢንስቲትዩሽኖች ቢተባበሩ አገር በውጪ ላይ ያላትን ጥገኝነት ሊፈታ ይችላል በሚል እሳቤ ልብ ብላችሁ ከሆነ አሁን ምናልባት እሱ ትንሽ ተስፋ የሚሰጥ ነው። ብዙ ነገሮች በሌላ ላይ የተጠገኑ የተደገፉ ናቸው። የኛ ስራ መንገዱን የሚሰራልን ሌላ ነው፣ ውሃውን የሚያለማልን ሌላ ነው። የራስ አቅም አላመጣን። አሁንም ሰው ላይ ነው የምንደገፈው ማለት ነው። በብዙ ነገር በሐሳብም በሲስተም በምንም ሰው ላይ ነው የምንደገፈው። ይሄንን የማይቀይር አሰራር ምን ያደርጋል? እስረኛ ባሪያ ነው የሚያደርገው እኮ። ከዚህ የሚያስወጣ ነገር መታሰብ አለበት ማለት ነው። እና ያኔ ሰዎች ጋር ሄድኩና አብረን ተባብረን ሀገር የምትተማመንበት የሆነ ቀዳዳውን የሚዘጋ ኮንሰልተንሲ ቢያንስ ምንድነው አሉ እንግዲህ የተማሩ ዩኒቨርሲቲ መጀመሪያው ዩኒቨርሲቲ መቼ ነው የኛ ሰዎች ባለሙያዎች ማስመረቅ የጀመረው? መቼ ነው? ባለበት መሆናችን የሚያሳየው የነዛ ዩኒቨርሲቲ የፈጠራቸው ሰዎች ሌላ ሰው ፈጥሮ በራስ አቅም ላይ የተደገፈን የምንቆም ሰዎች አለመሆናችን የሚገርም። እስቲ አብረን እንስራ፣ አቅማችንን እናገናኝና እንስራ ብለን የተወሰኑ የቆዩ ሰዎች ጋር ሄድን። ምን ለመፍጠር ነው? ኮላቦሬት። ከዛ ይልቅ ምንድነው የኛ ባህሪ? መሻማት፣ መቀማማት፣ ጥሎ ማለፍ ነው የለመድነው። ይሄ አሁን አያስኬደንም። ከዚህ መንፈስ፣ ከዚህ ሲስተም፣ ከዚህ ፕራክቲስ መውጣት አለን። ጥሎ ማለፍ አይደለም፣ መተባበር፣ ኢንክሉሲቭነስ፣ ሆልነስ ቅድም ያልነው የመተባበርን ኢንግሪዲየንት እንትን ካለው ያዋጣል። ያለበለዚያ ሁሉም የራሱን ነገር ማክሲማይዝ ለማሳደግ አንዱን ጥሎ ያልፋል ማለት ነው። ይሄ ቁስልን ያበዛል። የምንሰራቸው ነገሮቻችን፣ ሶሉሽኖቻችን ለሁሉም ይሆኑ ለአንዱ ችግር ፈቶ ለሌላው ደግሞ ችግር ፈጥሮ አይሆንም። የምንሰራቸው ነገሮች ሁሉንም ታሳቢ ያደረገ መሆን አለበት ነው። አሁን ፈረንጆች ናቸው ለምሳሌ ስፔሻል ኒድ ያላቸው ሰዎች ይሄን እንዴት እኛ ማሰብ ያቅተናል? ቀድሞ እኮ ነበረ። አሁን ፎቆች የረዘሙ ነው ወደ ላይ። ገጠርም ቢሆን ደግሞ እንደ ድሮ ኑሮ የማይቀጠልበት ሁሉንም ማዕከል ማድረግ የሚገባ ነገር አለ። ድሮ በፈረስ በጋሪ በምናምን የሚካሄድ ከሆነ አሁን እሱ ቀርቷል። ፈረስም የለም። ስለዚህ ለሁሉም አክሰሰብል የሆነ ከኮስት አንጻር ሊሆን ይችላል፣ ከታይፕ አንጻር ሊሆን ይችላል፣ ከኢንተረስት አንጻር ሊሆን ይችላል። ሁሉንም ያገናዘበ መሆን አለበት ማለት ነው። ማነው ይሄን ማድረግ የሚችል? የገባው ይሄ እኮ ቀርቷል፣ ይሄኛው ክፍል ይሄኛው ሰው ወደኋላ ቀርቷል፣ ይሄኛውን የሚጠቅመው እሱን እኮ ይጎዳል፣ ለሱም ደግሞ ኮምፐንሴት የሚያደርግ ነገር መታሰብ አለበት የሚል ሰው ካልተፈጠረ ቁስል ነው የሚበዛው ማለት ነው። ከዛ እሱን ለማከም ሌላ ቁስል እንፈጥራለን። ይሄን እንዲሁ እንድታዩ ነውና እስቲ ስንቱን የኢትዮጵያ ብሔር ብሔረሰብ ታውቃላችሁ? ህዳር 29 የብሔር ብሔረሰቦች ቀን ይከበራል። 86 አካባቢ ብሔር ብሔረሰብ አለ ይባላል። ስንት ታውቃላችሁ? ምን የተለየ ነገር አላቸው? እንደው ራሳችሁ አስቡና እኔ ደቡቡ ነው እንግዲህ አብዛኛው ነገር ያለውና አንድ ጊዜ በጣም የሚያሳዝን ነገር ገጥሞኛል። የሐመር ባህል ቆሜ ነው ያየሁት። አሁን እንዴት ተፈጠረ ይሄ? ሐመር ባንጋዴ የሚባል ነገር ሰምታችኋል? ወንዶቹ ሴቶቹን በእንትን ይገርፏቸዋል። አሁን እነዚህ ሰዎች አንደኛ የሚመታው ሰው ጭካኔውን ከየት አመጣ? እንደዛ አይነቱን ፕራክቲስ ከየት አመጣ? በጣም ትልቅ ትምህርት የሚሆን ነው ብዬ ነው የማስበው። የምትመታዋ ደግሞ የተለየ ቆዳ የኛው አይነት ሰውነት ነው አካል ነው ያላት። እንዴት ይሄ ነገር ተፈጠረ? ይሄን ብታዩ ምን ትላላችሁ? ያሳዝናል። ለነሱ ግን እዚህ ውስጥ የሚገኝ ክብር ይሆናል ወይም ደግሞ የሆነ አብሮነትን የሚፈጥር ነገር ይኖራል። እዛ ውስጥ የተሰላ ነገር አለ። የምትገረፈው ሰርግ ነው ቀጥሎ የሚመጣው ለሚያገባው ሰው ብላ ነው ትገረፈው።
ለሱ ያላትን ክብር ለማሳየት። ይህንን ኮንስትራክት ያደረገው ማን ነው? የጀመረው የት ጋ ነው ብታስቡት፣ ወይ አንድ ወይ ሁለት ሰው እኮ ነው የጀመረው እንዲህ አይነቱ ነገር። ከዛ በኋላ እሱን አለማድረግ አይቻልም። እሱን ማድረግ ግን ክብር ያሰጣል። ማህበሩ ኖርሙን እንደዚህ በዚህ አይነት በጣም በሚያም ነገር እንኳን ካልቸር ኖርም ተሰርቷል ማለት ነው። ዳነኛውን ጥርስ ደግሞ ነቅሉ ሰዎች አይታቸዋል። ጤነኛውን ጥርስ የታመመ እንኳን ጥርስ አስነቅላቸው የምታውቁ ያህል ከባድ እንደሆነ ጥርስ ዳነኛውን ጥርስ ይሄን አውልቆ ይከበራሉ። በዛ እነሱንም አይታችሁ ከንፈር፣ ጆሮ እንደዚህ ተደርጎ ይሄንን ስናይ ምንድነው ማድረግ ያለብን? እኛ ቁስል እንደሚያድን ሰው ምንድነው ማድረግ ያለብን? ስለመኖራቸው እኮ አሁን ነው ምናልባት ያወቅነው። በእድሜያችን ቀድሞ ታውቃላችሁ ጊዜውን ያሳወቀው እንጂ ይሄንን ኢንክሉሲቭ የሚያደርግ እነዚህም እኔ መጀመሪያ ወደ ደቡብ ኦሞ ሲሄድ ድረስ ኢትዮጵያ በጣም ይገርማል። እስከ ጫፍ እና ጫፍ ሄዳችሁ የምታውቁ ከሆነ ኤክስቴንቱ ኢትዮጵያ ማለት እዚህ መሀል አካባቢ ያለ የሚመስለን ልንኖር እንችላለን። እና በዚህ ዘመን ቤት የሌላቸው አቧራ ላይ የሚተኙ ልብስ የሌላቸው ከዌዘር ኮንዲሽን ጋር ይሳበባል። ነገር ግን 100 ዲግሪ ሴንቲግሬድ ውስጥም ሰው ለብሶ የተሻለ ህይወት የሚኖርበት ዘመን ላይ ነው ያለነው። በዛ ሁኔታ ውስጥ የሚኖሩ ሰዎች አሉ፣ የት እንዳሉ የማይታወቁ ግን ኢትዮጵያውያን የሚባሉ ማለት ነው። ይሄ ከየት መጣ ሲባል ቀድሞም የነበረው አሁንም አንዳንድ ጊዜ የሚራመደው ነገር የሆነ ቦታ ላይ ብቻ ኮንሰንትሬት ያደረገ ኢንክሉሲቭ ያልሆነ ሁሉን የማያጠቃልል ነውና ይሄንን መቀየር ያስችላል። እነዚህን አንድ በአንድ ብታዩ የሚገራርም የሰው ልጅ እንዲህ አይነት ነገር አለው እንዴ የሚያስብል እንዴት የሰው ልጅ ቅድም እንዳልኩት የሚቀረፍ ከፈሩ እንደዚህ የሚያደርግ ልብስ የሌለው ቤት የሌለው የሚጠጣው እንኳን በአዋሽ መጨረሻ ቢኬድ ከዚህ አዲስ አበባ ውሃ የሚሄደውን ወንዝ አይታችኋል አይደል? ምን እንደሚመስል ታች ይጠጣል ዝቅ ብሎ ማለት ነው። የሰው ልጅ ይሄን አይነት ሁኔታ ውስጥ የሚኖር መሆኑን እንኳን ያልተገነዘቡ ሰዎች አለን ማለት። ከዛ በኋላ ምን ያደርጋል? እነዛን ተንከባክቦ አቅፎ በክብርና በሪስፔክት ማቅረብ ሲገባ እንዳልነበሩ ሲቆጠር ምን ይመጣል? ቀጥሎ ምን ይመጣል? ይሄ በጣም አብሮ የሚኖርበትን አገር ወደ አለመፍጠር ይሄዳል ማለት ነውና ያየ ሰው የገባው ሰው ያላየውን እያሳየ እያቀፈ እየጨመረ መሄድ ሲገባ ሌላ ነገር ነው የሆነው ማለት ነውና ያንን ካልቸር መኮትኮት ያስፈልጋል። ሶሉሽኖቻችን ለሁሉም የሚሆኑ መሆን አለባቸው ማለት ነው። ይሄን ስናደርግ የተሻለ ቦታ እንደርሳለን። ይሄን ካደረግን ሰክሰሶቻችን ኢንክሉሲቭ ይሆናሉ። ዳይቨርሲቲን ኢምብሬስ እናደርጋለን። ሬዚለንት ኮሚኒቲ እንፈጥራለን። ምንም ጊዜው መጨረሻ ነው ቢባል ዘመኑ አልቋል ቢባል ምንም ችግር የለም ማለት ነው። ያልቅ ለሁሉ ያልቃል፣ በሰላም ያልቃል። አስተላለቁ በሰላም ይሆናል። ብዙ ሰዎች ምናልባት ሲጸልዩ እኔ እናንተም ገጥሟችሁ መጨረሻዬን አሳምር ብሎ ሰዎች ይጸልያሉ። የሰው መጨረሻ ሌላ አለው እንደ ከሞት ውጭ? የሞት ማማር ደግሞ ምኑ ነው? ሞት ነው መጨረሻ የሚሆነው የሰው ነው ምንድን ነው? እና ሞት እንዲያምር ሰዎች ለምንድን ነው የሚጸልዩት? መጥፋታችን ካልቅ የሚጠፋ የሚያልፍ ዓለም እንኳን ቢኖር በሰላም ይለፍ እንደማለት ነው። እንዲህ አይነት ኬዎስ ቀድሞ እኮ መጨረሻው ሳይደርስ እኛ መጨረሻችን ደረሰ ሳይደርስ በሰላም በኖርማሉ ጊዜ በሚገባው መንገድ ከደረሰ ችግር አልነበረውም እና በሰላም እንዲደርስ ማድረግ አለብን ማለት ነው። ሬዚለንት የሆነ የሚቋቋም የሚችል የሚቻቻል ሰላምን የሚያስቀድም ሀዘኔታን መከባበር ርህራሄን የሚያስቀድም ማህበረሰብ ሲፈጠር የቆሰሉት ይድናሉ፣ አዲስ ቁስልም አይፈጠርም፣ ሰላም ይሆናል ማለት ነው። ፕሮሰሱም ኮንቲኒየስ የሚቆም አይደለም፣ ሁል ጊዜ የሚደረግ ነው። እኛ የምንችለውን እናደርጋለን፣ ከኛም በኋላ የሚመጣው የሚችለውን ያደርጋል። በዛ መንገድ ነው የሚቀጥለው እንጂ አንድ ቀን በዘመቻ የሆነ ቡድን በአንድ ጊዜ ሰርቶ ቁስሎች የሚድኑበት ሰላማዊ ማህበረሰብ የሚፈጠርበት መንገድ የለም። ከራስ ነው የሚጀምረው። እያንዳንዳችን ይሄን የጣልቁ አንስቻለሁ። የራሳችንን እንፈትሽ። መንገዳችን እንዴት ነው? ነገሮችን እንዴት ነው የምናየው? እኔ እገረማለሁ። የሰው ልጅ አስተሳሰቡ በጣም ሲወርድ ሌላ የምለው ነገር የለም። ሰዎች መፍረድ፣ እኔ ያየሁት ነው ልክ፣ አንተ ያየው ልክ አይደለም። ምክንያቱም በተለያየ መንገድ የሚገራርሙ ጨለማን ሰው ሊወድ ይችላል። እንዳላችሁ ጨለማ የሚወድ ሰው ቢገጥመን
እንዴት ከጨለማ እናወጣለን ብሎ ለሱ እኛ ብርሃንን የሚበልጥ መሆኑን ከተገነዘብን ብርሃን አሳይቶ ወደ ብርሃን ማምጣት እንጂ በሱ ሰው ላይ መፍረድና ኤክስክሉድ የማድረግ የበለጠ ጨለማን እንዲወድ ከጨለማ ጋር እንዲጣበቅ ማድረግ የለብንም። በጣም በርህራሄ ስራዎቻችን ርህራሄ የበዛባቸው እንኳን ለሰው ለምንረግጣት ምድር እንኳን ርህራሄ ሊኖረን ይገባል። ስንተክል ስንነቅል ብሬ ሁልጊዜ የምትለው የጽናት ምሳሌ በረሮ እንኳን ፈጣሪ በምክንያቱ ነው የፈጠራት። እሷን እንኳን ከቤታችን ስናጠፋ ፈጣሪ እኮ ይህችን ነገር የፈጠራት በምክንያት ነው እንጂ በጭካኔ ይቺ በረሮ ብሎ በንዴት ይሄ ከዚህ ይጀምራል ማለት ነው። ዝንብም ቢሆን የምትጠላው ፈጣሪ በሆነ ምክንያት ነው የፈጠረው። ስለዚህ የኛ ነገር ነው እኛን ዝንቦቹ መጥተው እንዲረብሹን ያደረገው እንጂ ሁኔታው እንዲህ አልነበረም የተፈጠሩበት። ለነሱ የሚመች ሁኔታ መፍጠር የኔ ድርሻ ይሆን ብሎ ማሰብ ያስፈልጋል። የዝንብም ቢሆን የኛ ኃላፊነት ነው ለነሱ እንኳን የሚመች ሁኔታ መፍጠር ብሎ ማሰብን ያስፈልጋል። ሼርድ ሁማኒቲ በጣም ወሳኝ፣ መከባበር፣ ሰብአዊነት ለማንም እንግዲህ እነዚህ ነጮች የምንፈርድባቸው በብዙ መንገድ የምንወቅሳቸው አንዳንዱ ጥጋቸው ላይ አይደለም ሰው የአህያ መብት እንኳን እዚህ ሀገር ላይ የአህያ ተሟጋች መብት ተከራካሪ ቢሮ የሚባል አለ። የኛን ሀገር ሁኔታ ግን ብታዩ ጭካኔያችን ከዛ ይጀምራል። ጋሪ የሚነዱ ሰዎች እንዴት አይነት አንድ አይነት ሜንታሊቲ በቃ ለእንስሳው አያዝኑ ከሚገባ በላይ ጭኖ በዛ ላይ ደግሞ ዱላ ከሚገባ በላይ። ይሄ እንስሳ እኮ ፈጣሪ እንዲኖር ነው የፈጠረው። በልኩ መጠቀም ሲገባ አንደኛ ከአቅሙ በላይ ጭኑታል። ወዲያው እኮ በአንድ ጊዜ ለተሻለ ህይወት ስለመግባት ሊሆን ይችላል። ከዛ ደግሞ ያለ ርህራሄ ነው የሚቀጠቅጧቸው። ለነሱ እንኳን ኮምፓሽኔት መሆን ያስፈልጋል።